ሰላም ሰላም የቲክቶክ ቤተሰቦች እንደምን ቆያችሁ? ቆይታችሁ አሪፍ እንደሆነ ተስፋ አደርጋለሁ። እንግዲህ ባለፈው እንደተነጋገርነው ጥናት አብረን እንጀምራለን ባልኳችሁ መሰረት ዛሬ ልጀምርላችሁ ነው። ለመጀመሪያ ያክል የስምንተኛ ክፍል ቻፕተር 1 ላይ የምገኝ ራሽናል ነምበር የሚል ርዕስ ይዘን አብረን እናያለን። ራሽናል ነምበርን እንደውም ደግሞ ብዙ ጊዜ የተማሪዎቼን ያዋዛግብ የነበረ ራሽናል ነምበር እና ፍራክሽን ነምበር ልዩነታቸው ምን እንደሆነ በዛው አሳያችኋለሁኝ። ራሽናል ነምበር እና ፍራክሽን ነምበር እንግዲህ አጻጻፋቸው አንድ አይነት ሆኖ ግን ልዩነት አላቸው። ያንን ልዩነት አብረን የምናየው ይሆናል። እንግዲህ ይሄን ጥናት ስጀምር እኔ እንደነገርኳችሁ ቢያንስ 200 300 ተማሪዎች ቢያዩኝ ከዛም አልፎ ብዙም ተማሪ ቢያየኝ ከዛም የበለጠ ተማሪም ቢያየኝ ደስተኛ ነኝ። ነገር ግን አልታየውም ብባል 200 300 400 ተማሪዎች ቢያዩኝ እንግዲህ ቤቴ ውስጥ ሆኜ ቤት ሆኜ ወደ 300 400 ተማሪዎቼን አግኝቻቸዋለሁኝ ወይም ደግሞ ቤቴ ሆኜ የማስጠናውን ነገር አግኝቻቸዋለሁኝ ወይም ደግሞ የማስተማር ፍላጎቴን አምሮትንም በዛው ተወጣሁኝ ማለት ነው። ስለዚህ ከዛ በላይ እንድደርስ እንግዲህ ሁላችሁም ይሄንን ቪዲዮ የምታዩ ኮፒ ሊንክ ሼር በማድረግ ከዛም አልፎ ደግሞ ፎሎ በማድረግ ሌሎች የጎረቤት ልጆቻችን ዘመዶቻችን በቤታቸው ሆኖ ይህንን ቪዲዮ እንዲከታተሉ በየቀኑ የምፖስታቸው ነገሮች እንዲደርሳቸው አብዛኛው ላይ ህጎች ላይ ነው ትኩረት የማደርገው። ማትስ ህግ ነው። ሂሳብ ህግ ነው። ሂሳብን ህጉን ካወቅን ሌሎችን ካልኩሌሽኖች ማወቅ ቀላል ነው። እንግዲህ 1 ሲደመር 2 2 ሲቀነስ 1 እንደዛ ብቻ አራቱን ኦፕሬሽኖች ብቻ አፕላይ የምናደርግበት ወይም ደግሞ የምንተገብርበት ብቻ ስላልሆነ ማትስ ሳይንስ ነው፣ ህግ ነው። ህጎችን ካወቅን በቀላሉ ሂሳብን ኢንተርናላይዝ እናደርጋለን ማለት ነው። እንወደዋለን፣ ልጆቻችንም ይወዳሉ ማለት ነው። ስለዚህ እዚህ ጋር የምፖስታቸው ነገሮች አብዛኞቹ ህግ ናቸው። ተማሪዎች ልጆቻችን ህግ ካወቁ የማትስን ህግ የሂሳብን ህግ ካወቁ ሌሎች ነገሮችን ለመስራት አይቸገሩምና ሁላችንም ኮፒ ሊንክ ሼር በማድረግ ፎሎ በማድረግ በየቀኑ የምፖስታቸው ፖስቶች እንዲደርሳችሁ ማድረግ ትችላላችሁ። ማድረግም አለባችሁ። ሀላፊነታችሁን ተወጡ። እኔም ሀላፊነቴን ልወጣ በሚል ነው። እንግዲህ ዛሬ የሚጀምረው ከስምንተኛ ክፍል ነው። ስምንተኛ ክፍል የመጀመሪያ ቻፕተር ላይ የሚገኝ ራሽናል ነምበር ይላል። እነሱን ከማየት በፊት ቁጥሮችን በቁጥር መስመር ላይ ከፋፍለን እናያለን። እንግዲህ ቁጥር መስመር ባልሰራም እዚህ ጋር ግን አንዳንድ ነገሮችን ሪቫይዝ በማድረግ ጀምራለሁ። እነዚህን ነገሮች ቀደም ካሉ ክፍሎች ተምራችኋል። ነገር ግን ስምንተኛ ክፍልም ላይ ራሱን ደግሞ ይመጣል። ቀጥሎም ራሱን ደግሞ ይመጣል። እንደዚህ ራሱን እየቀያየረ ይሄዳል። ነገር ግን ስለምረሳ ከሪቪዥን ልጀምርላችሁ በሚል ነው። ሪቫይዝ የማደርግላችሁ በቁጥር መስመር ላይ ብንስለው ጥሩ ነበረ፣ ግን እንደዚሁም ማየት እንችላለን። ቁጥር ራሱ ይከፋፈላል። ወደ ናቹራል ነምበር የሚባል አለ፣ ሆል ነምበር የሚባል አለ፣ ኢንቲጀር የሚባል አለ። ከዛ ደግሞ ራሽናል ነምበር የሚባል አለ ማለት ነው። ናቹራል ነምበር የምንላቸው ቁጥሮች መነሻቸው አንድ ቁጥር ነው። ከአንድ ቁጥር ወደ ፖዘቲቭ ይሄዳሉ ማለት ነው። 1 ብሎ 2 ብሎ 3 ብሎ 4 ይልና እስከ ፖዘቲቭ ኢንፊኒቲ ይሄዳል ማለት ነው። ፖዘቲቭ ኢንፊኒቲ ሲጻፍ እንግዲህ ፖዘቲቭ ኢንፊኒቲ ሲጻፍ እንደዚህ ነው የምትጻፈው። ፖዘቲቭ ኢንፊኒቲ 8 ቁጥር ተኝታ ማለት ነው። እዚች ጋር እንደምታዩት 8 ቁጥር ተኝታ ነው የምታዩት። ወዴት ይሄዳል? ወደ ፖዘቲቭ ኢንፊኒቲ ይሄዳል ማለት ነው። ምክንያቱም ቁጥሮች መጀመሪያ እንጂ መጨረሻ የላቸውም ስለሚባል ማለት ነው።
ከአንድ የሚጀምር እዚህ ጋር እንደምታዩት ከአንድ የሚጀምር ከዛ 2 3 4 ብሎ ኢቲሲ ይቀጥላል ማለት ነው። ይሄ ምንድነው የሚባለው? ናቹራል ነምበር ይባላል ማለት ነው። ሌላው ምንድነው? ሆል ነምበር የሚባል ከዜሮ የሚጀምር ዜሮን አጠቃሎ 2 3 4 ከዛ በኋላ ይሄም ቁጥር መጨረሻ ስለሌለው እስከ ፖዚቲቭ ኢንፊኒቲ ይባላል። የቁጥር መጨረሻ ፖዚቲቭ ኢንፊኒቲ መጨረሻ የለውም፣ ግን መጨረሻውን ለመግለጽ 8 ቁጥርን አስተኝተን እስከዚህ እንላለን ማለት ነው። ሌላው ኢንቲጀርስ የሚባሉ ከዚህ ጋር እንደምታዩት ኔጌቲቮችን አጠቃለው ዜሮንም ጨምሮ ከዛ 2 3 4 5 ኢቲሲ ይቀጥላል እስከ ፖዚቲቭ ኢንፊኒቲ። በዚህ በኩል ደግሞ እስከ ኔጌቲቭ ኢንፊኒቲ እዚህ ጋር እንደምታዩት ማለት ነው። ኔጌቲቭ ኢንፊኒቲን ደግሞ የምንገልጻት እንዴት ነው የምንገልጻት? 8 ቁጥርን እናስተኛና ከፊት ለፊቷ ምን እናደርጋለን? ኔጌቲቭ እናደርጋለን። እቺ ደግሞ ምንድን ናት? ኔጌቲቭ ኢንፊኒቲ ትባላለች እዚህ ጋር እንደምታዩት ማለት ነው። እዚህ ጋር ደግሞ ይሄ ፖዚቲቭ ኢንፊኒቲ ቅድም እንደነገርኳችሁ ማለት ነው። ስለዚህ ኢንቲጀር የሚባሉ ቁጥሮች ምንድናቸው? ዜሮን ያጠቃልላሉ። እዚህ ጋር እንደምታዩት ዜሮን አጠቃለው 1 2 3 4 ወደ ፖዚቲቭ ትሄዳላችሁ። በዚህ ጋርም 1 ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኢቲሲ እስከ ኔጌቲቭ ኢንፊኒቲ። ስለዚህ ኢንቲጀር ይባላሉ፣ ኢንቲጀርስ ይባላሉ ማለት እነዚህ ቁጥሮች። እንግዲህ ቅድም እንደነገርኳችሁ ዋናው ዓላማችን ራሽናል ነምበር ነው። ራሽናል ነምበር ደግሞ የሚባሉት ራሽናል ነምበር is written in the form of a over b። እዚህ ጋር እንደምታዩት ኤም የሆነች ቁጥር ነች፣ ቢም የሆነች ቁጥር ነች። ግን ቢ ማን መሆን አትችልም? ዜሮ መሆን አይችልም። እዚህ ጋር እንደምታዩት ቢ ዲፍረንት ፍሮም ዜሮ፣ ቢ ዲፍረንት ፍሮም ዜሮ። ከስር ያሉ ቁጥሮች ማን መሆን አይችሉም? ዜሮ መሆን አይችሉም። ማንኛውም ቁጥር ለዜሮ መካፈል አይችልም። ማንኛውንም ቁጥር ለዜሮ ማካፈል አንችልም። ስለዚህ ከስር ያሉት ቁጥሮች ማን መሆን አይችሉም? ዜሮ መሆን አይችሉም። ለምሳሌ እዚህ ጋር እንደምታዩት 1 ሁለተኛ ብንል 2 ቁጥር ማን መሆን አትችልም ማለት ነው? ዜሮ መሆን አትችልም ማለት ይሄ ማለት አንድ ዜሮኛ መሆን ማለት አንችልም። 1 ኦቨር 0 ማለት አንችልም ማለት ነው በሌላ አነጋገር። ሌላው ፍራክሽን ነው። ፍራክሽን እና ራሽናል ነምበር በምንድን ነው የምንለያዩት? እዚህ ጋር ልነግራችሁ የምፈልገው ነገር እዚህ ጋር እቺ ምንድን ነው የምትባለው? ኑሜሬተር ትባላለች። ኑሜሬተር እዚህ ከላይ ያሉት ቁጥሮች ሁሌም ኤ ኦቨር ቢ ብለን ስንጽፍ ኤ ከላይ ያለችው እቺ ኤ ምን ትባላለች? ኑሜሬተር ትባላለች። ኑሜሬተር ትባላለች ማለት ነው። ከስር ያለችው ደግሞ ዲኖሚኔተር ትባላለች። ስም አላቸው ማለት ነው። ከላይ ያለው ኑሜሬተር ሲባል ከስር ያለችው ምንድነው? ዲኖሚኔተር ትባላለች። ቺን ደግሞ ስናነባት ኦቨር ብለን ነው ኤ ኦቨር ቢ ብለን ነው የምናነበው ስናነበው። እቺ ለማስታወስ ያክል ነው። እስካሁን ስትመጡ እስከ 8ኛ ክፍል ስትደርሱ እነዚህ ነገሮች ሳትማሩባቸው ያለፋችሁባቸው ጊዜያቶች ላይኖሩ ይችላሉ። ራሳቸውን ደግሞ ስለሚመጡ ስለምንረሳቸው ነው። እና ኤ ኦቨር ቢ ብለን ነው የምናነበው። ኤ ኑሜሬተር ይባላል፣ ቢ ደግሞ ዲኖሚኔተር ይባላል ማለት ነው። እቺ ዲኖሚኔተሩ ምን መሆን አይችልም? ዜሮ መሆን ከዜሮ ጋር እኩል መሆን አይችልም። ይሄ እኩል ይሆናል አድርገን እንዲህ ስናደርግ ዲፍረንት ፍሮም ማለት ነው። ዲፍረንት ፍሮም ዜሮ ማለት ነው። ቢ ኢዝ ዲፍረንት ፍሮም ዜሮ። ኤ ኢዝ ኮልድ ኑሜሬተር፣ ቢ ኢዝ ኮልድ ዲኖሚኔተር ብለን ነው የምናነበው ስናነብ ማለት ነው። ይህን በምሳሌ ስንወስድ ለምሳሌ እዚህ ጋር እንደነገርኳችሁ 1 ሁለተኛ ብል አንድ ምንድን ነው የሚባለው? ኑሜሬተር ይባላል። 2 ደግሞ ዲኖሚኔተር ይባላል ማለት ነው። 1 ኑሜሬተር ሲባል 2 ቁጥር ደግሞ ዲኖሚኔተር ይባላል። እዚህ ጋር ራሽናል ነምበሮች ነምበር is written in the form of a over b. rational number is a number is written in the form of a over b ብያቸዋለሁ። ፍራክሽንም እንደዛው ነው። በነገ ቪዲዮ ደግሞ ራሽናል ነምበር
ከፍራክሽንን በምን እንደምንለይና ልዩነታቸውንና የፍራክሽንን ደግሞ ዲቴል እናያቸዋለን ማለት ነው። ፍራክሽን በሶስት ቦታ ይከፈላል። እነዚህም ፕሮፐር ፍራክሽን፣ ኢምፕሮፐር ፍራክሽን እና ሚክስድ ፍራክሽን፣ እነሱን በደንብ እናያቸዋለን። ላይክ፣ ሼር፣ ፎሎ፣ ኮፒ ሊንክ ማለት እንዳትረሱ። ለትላልቅ ሰዎችም ይህንን ብትከታተሉ ችግር የለም። ሞር ደግሞ ይሄ ለሚመለከታቸው እንዲደርሳቸው ላይክ፣ ኮፒ ሊንክ፣ ሼር ማድረጋችሁን አትርሱ። ጥያቄ ካላችሁ በኮመንት ሴክሽን ላይ አስቀምጡልኝ። የዛሬው በዚህ ይብቃን። ነገ ደግሞ በራሽናል ነምበር እና በፍራክሽን መሀል ያለውን ልዩነት አብረን እናያለን። በዛው መሰረት ደግሞ ኤግዛምፕሎችን እንሰራለን። እንግዲህ የዛሬው ትምህርት በዚህ ያበቃል።